ለመሆኑ ይህ ሰው በእርግጥ ሞቷል ወይስ በሕይወት አለ? ታሪካችን የሚያጠነጥነው አሪ በሚባል ሰው ዙሪያ ነው። አሪ በኢሊኖይ ግዛት የሚኖር የ39 ዓመት ጎልማሳ ነው። አሪ አንድ ትልቅ ችግር አለበት፣ እሱም ኪሳራ ነው። በከፍተኛ የገንዘብ ዕዳ ውስጥ ተዘፍቋል። ነገር ግን ከዚህ ዕዳ ለመውጣት ከመጣር ይልቅ ያለውን ጥሬ ገንዘብ በሙሉ የተበላሹ መኪናዎችን በመጠገን ጊዜውንም ብሩንም ያባክናል። ይህን የሚያደርገው መኪና መጠገን ለሱ በራሱ የሚያስደስተው ስራ ስለነበር ነው። ነገር ግን በ2008 ዓመተ ምህረት ነገሮች ከአቅሙ በላይ ሆኑበት። በወቅቱ በነበረው የቤት ገበያ መውደቅ ምክንያት የሱ የኮንስትራክሽን ድርጅት ከስሮ ተዘጋ። አሁን አሪ $400,000 ባለ ዕዳ ነው። ይህ ሁኔታ አሪን እጅግ አስጨነቀው። ምን ማድረግ እንዳለበት ግራ ገባው። በዚህ መከራ ውስጥ እያለ ነበር አንድ እብድ የመሰለ እቅድ በአይምሮ የመጣለት። ብዙ ገንዘብ አግኝቶ አዲስ ህይወት ለመጀመር የራሱን ሞት በሐሰት ለማስመሰል ወሰነ። እንዲህ ባደርግ ምን ሊበላሽ ይችላል ብሎም አሰበ። ወደ ባለቤቱ ዴኒስ ሄዶ የኔ ቆንጆ የራሴን ሞት በሐሰት ለማስመሰል አስቤ ነበር አላት። ከዚያም የኢንሹራንስ ገንዘቡን እንቀበላለን አላት። ከዛስ አለችው። ከዛማ ሀብታም እንሆናለን አላት። ዴኒስም ምንም የተቃውሞ ድምፅ ሳታሰማ ጥሩ ነው በማለት ተስማማች። ወዲያውኑ አሪ በራሱ ስም የ$6 ሚሊዮን የህይወት መድን ዋስትና ገዛ። ነገር ግን የራሱን ሞት ለማስመሰል አንድ ትልቅ ነገር ያስፈልገዋል። በሱ ምትክ የሚቀበር በቁመትና በክብደት እሱን የሚመስል አስክሬን ያስፈልጋል። ይህ ማለት ደግሞ አንድ ንጹህ ሰው መግደል አለበት ማለት ነው። አሪ እሱን የሚመስል ሰው ፍለጋ አደን ጀመረ። መጀመሪያ ሆም ዲፖ ወደ ተባለው የቤት መስሪያ ዕቃዎች መሸጫ ሱቅ ሄደ። እዚያም በቁመናው እሱን የሚመስል አንድ ሰራተኛ አገኘ። አሪ ወደ ሰራተኛው ቀርቦ በአንድ የግንባታ ስራ ላይ ለጥቂት ጊዜ ብትረዳኝ $60,000 እከፍልሃለሁ የሚል ማባበያ አቀረበለት። እንዲያውም የቅጥር ማመልከቻ ቅጽ ሰጠው። ሰራተኛውን በደስታ ተስማምቶ ቅጹን ሞላና በአሪ ቤት ለመገናኘት ተቀጣጠሩ። የቀጠሮ ቀን ደረሰ። አሪ በቤቱ ሆኖ ሰለባውን ይጠባበቃል፣ ግን ሰውየው አልመጣም። የሰውየው ልጅ በአጋጣሚ በድንገት ታሞበት ስለነበር መምጣት አልቻለም። አሪ እጅግ ተናደደ። ሰዎች ቀጥሬያቸው የማይመጡ ከሆነ እንዴት አድርጌ ነው የራሴን ሞት ማስመስለው ብሎ ተበሳጨ። ተስፋ ሳይቆርጥ ድጋሚ ወደ ሆም ዲፖ ተመለሰ። በዚህ ጊዜ ጃስቲን የሚባል የ20 ዓመት ወጣት አገኘ። ጃስቲንም የዚያው ሱቅ ሰራተኛ ነበር። አሪ ለጃስቲን አሁን ከምታገኘው ደሞዝ እጥፍ እከፍልሃለሁ፣ ስራህን ትተህ እኔ ጋር ና አለው። ጃስቲንም ተስማምቶ ከአሪ ጋር ለመገናኘት ቀጠሮ ያዘ። ከጥቂት ቀናት በኋላ ጃስቲን በአሪ ቤት ተገኘ። ሁለቱ እየተጫወቱ ሳለ አሪ የመኪና ማደሻ ጋራጅ ውስጥ የማሳይ ነገር አለ ብሎ ይዞ ገባ። ልክ ጋራጅ ውስጥ እንደገቡ አሪ በድንገት ጃስቲን ላይ ጥቃት ሰነዘረበት። ክሎሮፎርም የተባለውን ማደንዘዣ በመጠቀም ጃስቲን ራሱ እንዲስት አደረገው። ጃስቲን ራሱ እንደሳተ አሪ ልብሳቸውንና የኪስ ቦርሳቸውን ቀያየራቸው። አሁን አሪ የጃስቲንን ልብስ ለብሷል፣ ጃስቲን ደግሞ የአሪንን ልብስ ለብሷል። ከዚያም አሪ የጃስቲንን አካል በጃክ ለረጅም ጊዜ ተበላሽቶ በቆመ ትልቅ መኪና ስር አስጠግቶ አስቀመጠው። በመቀጠል ጃክ መኪናውን በማንሸራተት በጃስቲን ላይ እንዲወድቅ አደረገ። በሚያሳዝን ሁኔታ ጃስቲን በዚያው ህይወቱ አለፈ። አሪ በዚህ አላበቃም። ቤንዚን አምጥቶ ጋራጅ ውስጥ በሙሉ ረጨውና እሳት ለኮሰ። ከዚያም አካባቢውን ለቆ ጠፋ። አሪ እንደሄደ ባለቤቱ ዴኒስ ወደ እሳት አደጋ መከላከያ ደውላ ጋራጁ ውስጥ እሳት ተነስቷል ስትል ሪፖርት አደረገች። የእሳት አደጋ ሰራተኞች መጥተው እሳቱን ሲያጠፉ በመኪና ስር ተጨፍልቆና በእሳት ተቃጥሎ የከሰለ አስክሬን አገኙ። አስክሬኑ የአሪን ልብስ የለበሰና የሱን የኪስ ቦርሳ የያዘ በመሆኑ የሞተው አሪ እንደሆነ ሁሉም አመኑ። አሪ የራሱን ሞት የማስመሰል እቅዱን በተሳካ ሁኔታ አከናወነ። በዚህ መሃል አሪ የፀጉር ቀለም በመቀባትና ባለቀለም የአይን ሌንስ በማድረግ የጃስቲንን ገጽታ ለመላበስ ሞከረ። ምክንያቱም ከአሁን በኋላ በጃስቲን ስም ነው መኖር ያለበት። ከዚያም የጃስቲንን መኪና ሰርቆ ከኢሊኖይ ወደ ሚዙሪ ግዛት ተጓዘ። እዚያም በሆቴል ተደብቆ አዲሱን ህይወቱን ማቀድ ጀመረ። ነገር ግን ነገሮች ወዲያውኑ መበላሸት ጀመሩ። ፖሊሶች በጉዳዩ ላይ ምርመራ ሲጀምሩ አንዳንድ የማይገጥሙ ነገሮችን አስተዋሉ። ለምሳሌ ጋራዡ ውስጥ ከፍተኛ የቤንዚን ሽንታ ነበር። ነገር ግን አሪ የሚሰራባቸው መኪኖች በሙሉ
ዲዘል የሚጠቀሙ ናቸው። ታዲያ ቤንዚኑ ከየት መጣ? በተጨማሪም ፕሮፔን ቶርች ተከፍቶ መገኘቱ እሳቱ ሆን ተብሎ የተለኮሰ መሆኑን ጠቆማቸው። ፖሊሶች ኢንሹራንስ ለእንዲህ አይነቱ ድርጊት ዋነኛ ምክንያት መሆኑን ስለሚያውቁ ወደ አሪ ሚስት ዴኒስ ሄደው ጠየቋት። አሪ የህይወት መድን ዋስትና ነበረው አሏት። ዴኒስ አይኗን ሳታሽ የለውም ብላ ዋሸች። ነገር ግን ፖሊሶች ይህንን በቀላሉ ማረጋገጥ እንደሚችሉ አላሰበችም ነበር። ፖሊሶቹ ሲያጣሩ አሪ የ$6 ሚሊዮን የህይወት ኢንሹራንስ ገዝቶ እንደነበር ደረሱበት። ነገሮችን ሁሉ መጠራጠር ቢጀምሩም ፖሊሶች እስካሁን ጠንካራ ማስረጃ አላገኙም ነበር። ነገር ግን ያልተጠበቀ ነገር ተከሰተ። ውድ አድማጮቻችን ታሪኩን ከመቀጠላችን በፊት ይህን የመሰሉ ለዛ ያላቸው ትረካዎች በየወቅቱ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግዎን አይርሱ። የአስክሬን ምርመራ የሚያደርገው ዶክተር አስክሬኑን ለመለየት ተቸገረ። የሞተው ሰው አሪ ነው ተብሎ ቢነገረውም በአስክሬኑ ላይ ያሉት ንቅሳቶች ከአሪ ንቅሳት ጋር ቦታቸው አይገጥምም። በተጨማሪም አስክሬኑ የ40 ዓመት ሰው ሳይሆን የ20 ዓመት ወጣት አካል ይመስላል። በዚህ ሁሉ ጊዜ እውነተኛው አሪ በሚዙሪ ሆቴል ውስጥ ተደብቀው ከባለቤቱ ዴኒስ ጋር በኢሜል ይጻጻፋሉ። የራሱን ቀብር እያቀደላት ነበር። እንዲያውም በቀብሩ ላይ ስንት ሰው እንደተገኘ ጭምር ተነግረው ነበር። የእነዚህ ሰዎች ክፉነት ልክ የለውም። የሚገርመው ነገር አሪ የጃስቲንን ስልክም ይዞት ነበር። ለጃስቲን እናቴ ደህና ነኝ፣ ሚዙሪ ውስጥ አዲስ ስራ አግኝቼ ነው እያለ በጃስቲን ስም መልእክት ይልክላታል። እናቱ ልጇ እንደጠፋ እንዳታስብና ፖሊስ ጋር እንዳትሄድ ለማድረግ የፈጠረው ተንኮል ነበር። ነገር ግን መጨረሻው ደረሰ። ፖሊሶች የአሪን የጥርስ ምርመራ አገኙ። የፎረንሲክ የጥርስ ሐኪሙ ሲያረጋግጥ ያ የተቃጠለው አስክሬን የአሪ አለመሆኑን በእርግጠኝነት ታወቀ። አሁን ጥያቄው የሞተው ማን ነው የሚል ሆነ። በዚያው ሰሞን ጃስቲን የተባለ ወጣት መጥፋቱን እናቱ ለፖሊስ ሪፖርት አደረገች። የዲኤንኤ ምርመራ ሲደረግ አስክሬኑ የጃስቲን መሆኑ ተረጋገጠ። ፖሊስ ወዲያውኑ መረጃውን በየቦታው አሰራጨ። ብዙም ሳይቆይ የጃስቲን መኪና ሚዙሪ ውስጥ በአንድ ሆቴል ቆሞ ተገኘ። ፖሊሶች ወደ መኪና አከራዮቹ በመሄድ መኪናውን የያዘው ሰው የትኛውን ክፍል እንደተከራየ ጠየቁ። ወደ ክፍሉ ሄደው በሩን አንኳኩ። አሪ በክፍሉ ውስጥ ነበር። ሊያዝ እንደሆነ ሲያውቅ ከፍተኛ ድንጋጤ ውስጥ ወደቀ። የሚያመልጥበት መንገድ እንደሌለ ሲረዳ ይዞት በነበረው ሽጉጥ የራሱን ሕይወት አጠፋ። በሚያሳዝን ሁኔታ ፖሊሶች የአሪ ሚስት ዴኒስ በግድያው ላይ እጇ እንዳለበት የሚያሳይ በቂ ማስረጃ ባለማግኘታቸው በግድያ ወንጀል ሳትከሰስ ቀረች። ታሪኩ በዚያ በቃ። ለ$400,000 ዕዳ ሲል የአንድን ንጹህ ወጣት ሕይወት ያጠፋው አሪ በመጨረሻም የራሱን ሕይወት አጥፍቶ ታሪኩ በሞት ተደመደመ። ውድ አድማጮቻችን ይህን ታሪክ እስከ መጨረሻው ስለተከታተላችሁን እናመሰግናለን። በቀጣይም ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።